ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪካችን የሚጀምረው ዴድፑል በቀይ ልብሱ አምሮ በወልቨሪን መቃብር ላይ ቆሞ መቃብሩን ሲቆፍር ነው። የራሱን ዓለም ለማዳን የሎጋን አካል በህይወት ያለ ወይም የሞተ በአስቸኳይ ያስፈልገዋል። የወልቨሪን ሰውነት ከማንኛውም አይነት ጉዳት በፍጥነት ስለሚድን አሁንም በህይወት ሊኖር ይችላል በሚል ተስፋ መሬቱን ይቆፍራል። ነገር ግን ከመሬት ውስጥ ያገኘው አጽሙን ብቻ ነበር። ሎጋን ከብዙ ጊዜ በፊት መሞቱን ሲረዳ ግራ ይገባዋል። ይህንን አጋጣሚ ለመረዳት እንኳ ጊዜ ሳያገኝ በዙሪያው የታይም ፖርታል ተከፍቶ የቲቪኤ ወታደሮች መሳሪያቸውን ደቅነው ይከቡታል። የቲቪኤው መሪ ዌድ ዊልሰንን ላደረከው ወንጀል የእስር ትዕዛዝ ወጥቶብሃል፣ መሳሪያን አስቀምጠ እጅህን ስጥ ካልሆነ እንገድልሃለን ሲል ያስጠነቅቀዋል። ዴድፑል ግን ምንም ሳይደናገጥ ብቻዬን አይደለሁም በማለት የወልቨሪንን አጽም አውጥቶ አጥንቶቹን እንደ መሳሪያ በመጠቀም ከወታደሮቹ ጋር የሞት ሽረት ውጊያ ይጀምራል። በውጊያው መሃል እየደነሰ ወታደሮቹን አንድ ባንድ ይጨርሳቸዋል። ተጨማሪ ጥቋቁር ወታደሮች ሲመጡም የወልቨሪንን ስለታም ጥፍሮች ከአጽሙ ላይ ነቅሎ በራሱ እጆች በመሰካት ሁሉንም ያጠፋቸዋል። ከዚያም ቀጥታ ወደ ካሜራ በመዞር ለእኛ ለተመልካቾች ማውራት ይጀምራል። እነዚህን ሰዎች መግደል ለእኔ ምንም ደስታ አይሰጠኝም፣ እናንተ እንደምታስቡት ደም አፍሳሽ እብድ አይደለሁም ይለናል። ከዚህ በኋላ ታሪኩ ወደ ኋላ ተመልሶ ያሳየናል። ከዓመታት በፊት ዴድፑል የጊዜ ማሽን በመጠቀም የፍቅረኛውን ሕይወት አድኖ ነበር። በዚህ ሂደትም የራሱን የጊዜ መስመር ሙሉ በሙሉ ቀየረው። ይህ የጊዜ ጉዞ በ2018 ወደ ተከናወነው የአቬንጀርስ የጊዜ መስመር አደረሰው። በወቅቱ ሃፒ ሆጋን አዳዲስ አባላትን ለመመልመል ኢንተርቪው ያደርግ ነበር። ዌድ ለዚህ ውድድር ይቀርባል። ፍቅረኛው ቫኔሳ በህይወትህ ምንም ነገር አታሳካም ብላ ስለተለየችው የተሳሳተች መሆኗን ለማረጋገጥ ይፈልጋል። የኔ ችሎታ ለእናንተ ትልቅ ጥቅም አለው ሲል ሃፒን ይለምናል። ነገር ግን ሃፒ በሁኔታው ሳይደመም አንተ የቡድን ስራ አያውቅህም፣ የኤክስ ፎርስ ቡድንህ እንኳን ለአንድ ተልዕኮ አልበቃም ይለዋል። ዌድ በፍርሃት ተውጦ የአቬንጀርስ አባል መሆን እፈልጋለሁ፣ የሚያደርጉት ነገር ሁሉ ትርጉም አለው፣ ለፍቅረኛዬ ትልቅ ነገር መስራት እንደምችል ማሳየት አለብኝ ሲል መለመኑን ይቀጥላል። ሃፒ ግን ከባድ እውነት ይነግረዋል። አቬንጀርስ ማለት የራሳቸውን ፍላጎት የሚያሳድዱ ሰዎች አይደሉም። ዓለም ስትፈልጋቸው ብቻ ምላሽ የሚሰጡ ናቸው። ልዩነቱ እሱ ነው። ሁሉም ሰው ዓለምን የሚያድን አካል ሊሆን አይችልም። እኔም በሆን አቬንጀር አይደለሁም፣ የራሴ መስመር አግኝቻለሁ፣ አንተም የራስህን ፈልግ ብሎ ያሰናብተዋል። ዌድ ተስፋ ቆርጦ ወደ ራሱ አጽናፍ ዓለም ይመለሳል። ከ6 ዓመታት በኋላ ዌድ የቀድሞ የዴድፑል ህይወቱን ትቶ ከቅርብ ጓደኛው ፒተር ጋር በመሆን ያገለገሉ መኪናዎችን በመሸጥ ላይ ይገኛል። ፍቅረኛው ቫኔሳ ከሱ ከተለየች ቆይታለች። በልደት ቀኑ ላይ ጓደኞቹ ድንገተኛ የልደት ድግስ ያዘጋጁለታል። ቫኔሳም በቦታው ተገኝታ አስተዳዳሪ እንደሆነችና አዲስ ፍቅረኛ እንደያዘች ተነግሯለች። ዌድ ነገሩን በደስታ ተቀብሎ እንደናንተ ያሉ ጓደኞች ስላሉኝ እድለኛ ነኝ በማለት የልደት ሻማዎቹን እፍ ብሎ ምኞቱን ይመኛል። በዚያኑ ቅስበት ግን ደጁ ይንኳኳል። በደጁ ላይ የተደቀኑት የቲቪኤ ወታደሮች ነበሩ። ወዲያውኑ ይዘውት ወደ ቲቪኤ ዋና መስሪያ ቤት ይወስዱታል። በዚያም ፓራዶክስ ከተባለ ሰው ጋር ያስተዋውቁታል። ፓራዶክስ እጁን ዘርግቶ አሁን ያለኸው በቲቪኤ ውስጥ ነው፣ የብዙ አጽናፈ ዓላማት ፖሊስ እንደሆነን አድርጋ አስበን ይለዋል። ዌድም ይህ የሆነው ያኔ የጊዜ ማሽኑን ስለተጠቀምኩ ነው ሲል ይጠይቃል። ፓራዶክስ ግን ያ ማሽን ከዚህ ጋር ምንም ግንኙነት የለውም፣ አንተ የተለየ ነህ ዌድ፣ ለትልቅ ነገር ተመርጠሃል፣ ወደ ዋናው ኤምሲዩ የጊዜ መስመር ልንልክህና እውነተኛ አቬንጀር ልናደርግ ተዘጋጅተናል ሲል ያበስረዋል። ፓራዶክስ በስክሪኑ ላይ የቀድሞ የአቬንጀርስ ምስሎችን ያሳየዋል። ዌድ በስክሪኑ ላይ ቶር እያለቀሰ የሞተን ሰው በእጆቹ ይዞ ሲያቅፍ ይመለከታል። ወይኔ ቶር እያለቀሰ ነው፣ ይህ እኮ ወደፊት የሚፈጸም ነገር ነው ሲል ዌድ ይደነቃል። ፓራዶክስ ነገሩን በማስቀየር ለዓመታት የደከምክበትን እድል ተጠቀም ይለዋል። ዌድ በደስታ ተሞልቶ የዴድፑል ልብሱን ለብሶ ይወጣና ወደ አዲሱ ዓለም ከመዛወሬ በፊት ጓደኞቼን ተሰናብቼ ልመለስ ይላል። ፓራዶክስ ግን እስካሁን አልገባህም፣ ጨርሶ ወደ ቤት አትመለስም፣ ምክንያቱም በቅርቡ የምትመለስበት ቤት አይኖርህም ሲል አስደንጋጭ እውነት ይነግረዋል። ፓራዶክስ የዌድ አጽናፈ ዓለም እየፈራረሰና እየጠፋ መሆኑን በስክሪን ያሳየዋል። እያንዳንዱን አጽናፈ ዓለም በሙሉ ደግፎ የሚይዝ አንድ ምሰሶ አለው። እሱም ያ ሰው ሲሞት አጽናፈ ዓለሙ ቀስ በቀስ ይጠፋል። የእናንተ አጽናፈ ዓለም ምሰሶ ደግሞ ሎጋን ወይም ወልቨሪን ነበር። እሱም ላውራ የተባለችውን ልጅ ለማዳን ሲል ህይወቱ አልፏል ይለዋል። ዌድ ሁልጊዜ የራሱ ዓለም ምሰሶ እሱ እንደሆነ ያስብ ስለነበር ነገሩ ይገርመዋል። ታዲያ ይህንን እልቂት እንዴት ማስቆም እንችላለን ሲል ይጠይቃል። ፓራዶክስም አጽናፈ ዓለም ለመውደቅ በሺዎች የሚቆጠሩ ዓመታት እንደሚፈጅበት ይነግረዋል። ዌድ ጓደኞቹ ሙሉ ህይወታቸውን በሰላም መኖር እንደሚችሉ ሲረዳ ይረጋጋል። ነገር ግን ፓራዶክስ ቀጥሎ እውነተኛ እቅዱን ያወጣል። እኔ የሚንቀራፈፉ ነገሮች አልወድም፣ የዚህ አጽናፈ ዓለም ኃላፊ ነኝ፣ እናም በፍጥነት እንዲጠፋ ፈልጋለሁ። ታይም ሪፐር የተባለ ዓለማትን በፍጥነት የሚያጠፋ ማሽን
እየገነባው ነው ይለዋል። ፓራዶክስ ለዌድ ሁለት ምርጫዎችን ይሰጠዋል። ወደ ቤት ተመልሶ ከጓደኞቹ ጋር የ72 ሰዓት ጊዜ ማሳለፍ ወይም ወደ ዋናው የኤምሲዩ ዓለም ተቀላቅሎ አቬንጀር መሆን። ዌድ ግን የጓደኞቹን ህይወት ማዳን እንጂ ሁለቱንም ነገር አልፈለገም ነበር። የፓራዶክስን አፍንጫ በቦክስ መጥቶ የቲቪኤ መሳሪያውን ቀምቶ የጊዜ በር በመክፈት ቀጥታ ታሪካችን ወደ ተጀመረበት የወልቨሪን መቃብር ይሄዳል። ወደ ህይወት የመጣው የወልቨሪን አካል ባለመኖሩ ዌድ በህይወት ያለ ሎጋንን ፍለጋ በመሳሪያው አማካኝነት ወደ ተለያዩ አጽናፈ ዓለማት መዘዋወር ይጀምራል። የመጀመሪያው ወልቨሪን እጅግ በጣም አጭሮን ያገኘዋል። ሌላኛው ደግሞ ዌድ ንግግሩን ሳይጨርስ በንዴት ጥቃት የሚሰነዝርበት ቁጡ ፍጡር ነበር። በመጨረሻም ዌድ በአንድ አጽናፈ ዓለም ውስጥ ሎጋን ብቻውን መጠጥ ቤት ተቀምጦ ሲጠጣ ያገኘዋል። ዌድ ወደሱ ተጠግቶ አብረህም መሄድ አለብህ፣ መላው አጽናፈ ዓለሜ አንተን ይፈልግሃል ሲል ይለምነዋል። ሎጋን ግን አብሮት ለመሄድ ፍጹም ፈቃደኛ አልነበረም። ዌድ በግድ ሊጎትተው ሲሞክር ሎጋን ስለታም ጥፍሮቹን በከፊል ያወጣቸዋል። ጥፍሮቹ ሙሉ በሙሉ አለመውጣታቸው አንድ ችግር እንዳለ የሚያሳይ ምልክት ነበር። ዌድ ሽጉጡን ሲደቅንበትም ሎጋን እሺ ብሎ ሙሉ የመጠጥ ጠርሙስ ሊጨልጥ ሲል ዌድ ተኩሶ ራሱን አሳተው። በጊዜ በሩን በኩል ጎትቶ ወደ ቲቪኤ ይዞት ይመጣል። በዚያም ለፓራዶክስ በኩራት አዲሱን ምሰሷችንን አግኝቼዋለሁ ይለዋል። ፓራዶክስ ግን በንቀት እየተመለከተ ምንድነው የሚያደርገው? የትኛውም አምሳያ የጠፋውን እውነተኛ ምሰሶ ሊተካ አይችልም። ከዚያም ብሶ ደግሞ ካሉት ወልቨሪኖች በሙሉ እጅግ የከፋውን ወገኖቹ ሲሞቱ ጥሏቸው የሸሸውን ወልቨሪን ይዘን የመጣኸው ሲል ያዋርደዋል። ዌድ ግን ዓለሜን ለማዳን ማንኛውንም ነገር አደርጋለሁ፣ አንተ ግን ልታጠፈው እየሞከርክ ነው። ይህ እንዲሁም በፍጹም አልፈቅድም። ይህንን መሳሪያ ቀጥታ ወደ ኃላፊዎቹ ወስደዋለሁ ሲል ይፎክራል። ፓራዶክስ ግን ከዌድ ጋር መከራከር አልፈለገም። ይልቁንም የቲቪኤ መሳሪያውን በመጠቀም ዌድ ከቦታው እንዲጠፋ ያደርገዋል። ሎጋን ወደ ራሱ ተመልሶ ዌድ የት እንደሄደ ሲጠይቅ ፓራዶክስ ወደ ባዶ ስፍራ ሄዷል፣ አንተም ወደዚያው ትሄዳለህ በማለት እሱንም በተመሳሳይ መልኩ ያጠፋዋል። ባዶ ስፍራ ማለት ቲቪኤ ያጠፋቸውን ፍጡራን በሙሉ የሚጥልበትና አሊዮት የተባለ አስፈሪ ፍጡር የሚኖርበት ምድረ በዳ ነው። ዌድና ሎጋን እዚያ ምድረ በዳ ውስጥ ይወድቃሉ። ሎጋን እንደነቃ በከፍተኛ ንዴት በዌድ ላይ ጥቃት ይሰነዝራል። ዓለሜን እንድታድኑ ይዤ የመጣሁት ካልተመለስን ፓራዶክስ የሚወዳቸውን ሰዎች በሙሉ ያጠፋቸዋል ሲል ዌድ ይጮሃል። ሎጋን ግን አይመለከተኝም ሲል ይመልስለታል። ዌድ በንዴት ወገኖችም እየሞቱ ጥላቸው ስትሸሽ የተናገርከው ይህን ነው ብሎ ሲጠይቀው ሁለቱም እርስ በርስ አደገኛ ውጊያ ውስጥ ይገባሉ። በሽጉጥ በሴፍና በጥፍር እርስ በርስ ቢቆራረጡም የሁለቱም ሰውነት በፍጥነት ይድናል። ዌድ ቀጥሎ ቲቪኤ የኔን ዓለም ማስተካከል ከቻለ ያንተንም ማስተካከል ይችላል፣ አብረን ተመልሰን ሁለቱንም እናስተካክላለን ሲል ይለምነዋል። በዚያን ቅስበት ጆኒ የተባለው የፋንታስቲክ ፎር አባል ብቅ ይላል። ዌድ መጀመሪያ ላይ ካፒቴን አሜሪካ መስሎት ደንግጦ ነበር። ጆኒ እዚህ እርስ በርስ ከተዋጋችሁ ሁለታችሁም ትሞታላችሁ፣ ይህ ቦታ የካሳንድራ ኖቫ ግዛት ነው፣ የእሷ ሰዎች እያደኗችሁ ነው ሲል ያስጠነቅቃቸዋል። ወዲያውኑ በቲቪኤ እዚሁ ቦታ የተጣሉ አደገኛ ፍጥሮች ይከቧቸዋል። ከነሱ መካከል ሴብርቱዝ እና ፓይሮ ይገኙበታል። ጆኒ በእሳት ኃይሉ ቢያጠቃም ፓይሮ እሳቱን ሙሉ በሙሉ ስቦ ያከሽፈዋል። ዌድ ወደ ፓይሮ ዞሮ እውነቴን ነው የምልህ ካፒቴን አሜሪካ ነው ብዬ አስቤ ነበር ሲል በቀልድ ያፌዛል። ሴብርቱዝ ወዲያውኑ ፊቱን ወደ ሎጋን በማዞር ጥቃት ሊሰነዝርበት ሲል ዌድ ያስቆመዋል። ዓለም ይህንን ፍልሚያ ለማየት ለዘመናት ጠብቋል፣ አሳየው ይለዋል። ሎጋንም በአንድ ጥቃት የሴብርቱዝን አንገት ይቀላዋል። በዚያኑ ቅስበት ቶድ የተባለው ፍጡር በመላሱ ማግኔቲክ መሳሪያ በማብራት ሁለቱንም ስቦ በቁጥጥር ስር ያውላቸዋል። ከዚያም በሰንሰለት አስረው ወደ ካሳንድራ ኖቫ ዋና መስሪያ ቤት ይወስዷቸዋል። ጆኒም ሁለታችሁም ልትሞቱ ነው፣ ቲቪኤ አጽናፈ ዓለማትን ስጋት ላይ የሚጥሉትን በሙሉ ወደዚህ ይልካል፣ አሊዮትን በመጨረሻ ሁሉንም ይበላቸዋል ሲል ያስፈራራቸዋል። ዊድ ግን ቀለል አድርጎ አሊዮትን አውቀዋለሁ፣ የሎኪ ፊልም የመጀመሪያው ሲዝን 5ኛ ኤፒሶድ ላይ አይቼዋለሁ በማለት ያሾፋል። ጆኒም አክሎ ከዚህ ቦታ የሚያመልጡበት ብቸኛው መንገድ በካሳንድራ በኩል ነው፣ እሷ ግን ፈጽሞ እሺ አትላችሁም ሲል ያስረዳል። የካሳንድራ መስሪያ ቤት የተገነባው በግዙፉ አንትማን የራስ ቅል ውስጥ ነበር። የአንትማን የራስ ቅል ጭንብል ተከፍቶ የፕሮፌሰር ኤክስ መንትያ እህት የሆነችው ካሳንድራ ኖቫ በቻርልስ ዜቪየር መንኮራኩር ወንበር ላይ ተቀምጣ ትወጣለች። ከመወለዳችን በፊት በማህፀን ውስጥ አብረን ነበረን፣ ቲቪኤ ግን እኔን እጅግ አደገኛ ነሽ ብሎ ወደዚህ ጣለኝ ስትል ትናገራለች። ጆኒን ስታየው ስለኔ ምን ብለ እንደነገርካቸው አውቃለሁ፣ እብድና አደገኛ ጠንቋይ ብለኸኛል በማለት ጆኒን በቁሙ ቆዳውን ገፋ ወዲያውኑ ትገለዋለች። ሎጋን በእሷ ላይ ጥቃት ለማድረስ ቢሞክርም ካሳንድራ በቀላሉ መሬት ውስጥ ትቀብረዋለች። ዌድ በፍርሃት ወደ ኋላ በማፈግፈግ እኔ ወደ ቤት መመለስ ብቻ ነው የምፈልገው ይላል። ካሳንድራ አሁንም አደገኛ ኃይሏን በመጠቀም የዌድን ጭንቅላት በጣቶቿ በመጎርጎር ትዝታዎቹን ትበረብራለች። ቫኔሳ ከሱ ጋር የተጣላችበትን እና ለቁም ነገር እንዲበቃ የጠየቀችበትን ቀን ታያለች። ዌድ በንዴት ትንሽ ሴፍ ሲመዝ ሎጋንን በተመሳሳይ ጊዜ ስለታም ጥፍሮቹን በጎኖቿ ላይ ይሰካባታል። ካሳንድራ ግን ያለምንም ችግር ወደ
ወዲያውኑ ትድናለች። ከዚያም የአውሬውን የአልዮትን ድምጽ በመስማት ለሱ እራት ልትሆኑ ነው ብላ ወደ ውስጥ ትገባለች። ሎጋንና ዌድ አቅራቢያቸው የሚገኝ የሚበር ተሽከርካሪ አስነስተው አውሬው አልዮት ከመድረሱ በፊት አምልጠው ይሄዳሉ። በጉዟቸው ላይ በተራራ ላይ ሲያርፉ አንድ ውሻ ወደ እነሱ እየሮጠ ይመጣል። ይህ ውሻ ወደዚህ ቦታ የተጣለ ሌላው የዴድፑል አምሳያ ነበር። ዌድ ወዲያውኑ ውሻውን ወዶት ዶግፑል ብሎ ተሰየሞት ይዘነው እንሄዳለን ይላል። ሎጋን ግን በሁኔታው አልተደሰተም። ወዲያውኑ ናይስፑል የተባለ ሌላው ዴድፑል ብቅ ብሎ ዶግፑልን ለመውሰድ ይመጣል። ናይስፑል እዚህ ቦታ በርካታ የዴድፑል ስብስቦች አሉ፣ አብዛኞቹ እብዶች ስለሆኑ ራቋቸው ሲል ይመክራቸዋል። ከዚያም የራሱ መኪና ይሰጣቸዋል። ሎጋን እና ዌድ መኪናውን እየነዱ በምድረ በዳ ውስጥ ጉዟቸውን ይቀጥላሉ። በምድረ በዳ ውስጥ መኪናዎቹን እየነዱ ሳለ ሎጋን ወደ ዌድ ዞሮ አለሙ እንደተስተካከለለት ምን ለማድረግ እንዳቀደ ይጠይቀዋል። በዚያኑ ቅጽበት ግን ሎጋን አንድ ነገር ያስተውላል። ቆይ አንተ ሰውዬ ግን ዋሽተኸኛል፣ TVA የኔን የጊዜ መስመር ማስተካከል እንደሚችልና እንደማይችል እንኳን እርግጠኛ አይደለህም እኮ ሲል ይጮሃል። ዌድም የኔ ዓለም አደጋ ላይ ነው፣ የጓደኞችን ፎቶ ተመልከት፣ እነዚህ ሰዎች ሙሉ ዓለሜ ናቸው፣ ለብቻዬ እንዴት እንደማድናቸው አላውቅም ሲል ያምናል። ሎጋን በንዴት በኔ ህይወት ነው እየተጫወትክ ያለው በማለት በሁለቱ መካከል ዳግም አደገኛ ውጊያ ይነሳል። የሎጋን ጥፍሮችና የዌድ ሰይፎች እርስ በርስ እየተቆራረጡ ሁለቱም ከከፍተኛ ድካም የተነሳ ራሳቸውን ስተው እስከሚወድቁ ድረስ ይፋለማሉ። አንዲት ሴትም መኪና ውስጥ አግኝታ ወደ ምሽጓ ትወስዳቸዋለች። ዌድ ሲነቃ ሎጋን እንደገና መጠጥ ሲጠጣ ያገኘዋል። በድንገት አንድ ሰው ሲጠጋ ዌድ ሊያጠቃ ቢነሳ ያ ሰው ግን ኤሌክትራ ነበረች። እሷም ከዳርዴቪል ጋር ወደዚህ ቦታ ተጥላ የነበረች ሲሆን ዳርዴቪል በካሳንድራ ተገድሎ ነበር። ወዲያውኑ ብሌድ እና ጋምቢት ብቅ ይላሉ። ከነሱ ጋር ደግሞ የወልቨሪንን ህይወት ያዳነችውና ታሪኩን የቀየረችው ታናሿ ልጅ ላውራ ትገኛለች። ዌድ ላውራን ሲያየት ወዲያውኑ አቋት የኔ ዓለም ወልቨሪን አንቺን ለማዳን ሲል ህይወቱ ያለፈው ሲል ይነግራታል። ቡድኑ ወደ ቤት መመለሻ ብቸኛው መንገድ የካሳንድራን ጭንቅላት በጀገርናውት የራስ ሄልሜት ከከለሉ በኋላ እሷን ማሸነፍ እንደሆነ ይስማማሉ። ሎጋን ግን ሁላችሁም ትሞታላችሁ በማለት ጥሏቸው ይሄዳል። በዚያች ምሽት ላውራ ሎጋን ብቻውን በጫካ ውስጥ ተቀምጦ ታገኘዋለች። እኔ የማውቀው ሎጋንም እንዳንተ ቁጡና መጠጥ የሚወድ ነበር፣ ነገር ግን አስፈላጊ በሆነበት ሰዓት ደርሶ ህይወቴን አድኗል፣ በአንተ ውስጥም ጥሩ ነገር እንዳላምናለው ትሏለች። ሎጋን ግን በሀዘን ተሞልቶ እኔ እሱ አይደለሁም፣ በእኔ ዓለም ውስጥ የሚወዱኝ ሰዎች በሙሉ በእኔ ምክንያት ነው የሞቱት፣ የኤክስ ማን አባል እንደሆነ ይፈልጉ ነበር፣ እኔ ግን ራስ ወዳድ ሆኜ ራኩ። በአንድ ምሽት መጠጥ ቤት ውስጥ ተቀምጬ ሳለሁ ሰዎች መጥተው ወገኖችን ጨረሷቸው፣ እኔ ስደርስ ሁሉም አልቆ ነበር ሲል የደረሰበትን ከባድ የጥፋተኝነት ስሜት ያካፍላታል። በሌላ በኩል ፓይሮ ከፓራዶክስ ጋር በስልክ ሲያወራ ይታያል። ፓይሮ ከመጀመሪያውም ቢሆን ለፓራዶክስ ይሰራ ነበር። ፓራዶክስ ዴድፑል እና ወልቨሪን አልሞቱም፣ ካሳንድራን ግደላት፣ ምክንያቱም ወደ ዓለማቸው ልትመልሳቸው የምትችለው እሷ ብቻ ናት ሲል ትዕዛዙን ያስተላልፋል። ጠዋት ሲነጋ ዌድ ቡድኑን መርቶ ወደ ካሳንድራ መስሪያ ቤት ያመራል። የካሳንድራ ፍጥሮች ውጊያ ሲጀምሩ ሎጋን በድንገት ከመኪናው ጀርባ ወጥቶ ከቡድኑ ጋር ይቀላቀላል። ላውራ እሱን ስታይ ፊቷ በደስታ ይበራል። በውጭ በኩል ኤሌክትራ፣ ጋምቢት፣ ብሌድ እና ላውራ ከፍጡራኖቹ ጋር የሞት ሽረት ውጊያ ያደርጋሉ። ላውራ ጀገርናውትን ገላ ሄልሜቱን ትወስዳለች። በውስጥ በኩል ዌድ እና ሎጋን ወደ ካሳንድራ ቢገቡም ካሳንድራ ሎጋንን በኃይሏ ተቆጣጥራ ዌድንም ከታች ጥላ ራሱን እንዲስት ታደርጓለች። ካሳንድራ የሎጋንን አእምሮ ስትበረብር ሎጋን ሆን ብሎ በንግግር ያቆያታል። ይህም ለዌድ ጊዜ ለመስጠት ነበር። ዌድ የጀገርናውትን የራስ ሄልሜት በፍጥነት በካሳንድራ ራስ ላይ ይደፋባታል። በዚያን ቅጽበት የካሳንድራ ኃይል ይቆማል። ፓይሮ መጥቶ በካሳንድራ ላይ ጥይት ቢያወርድባትም ሎጋን ፓይሮን በቦክስ ዘርሮ ይጥለዋል። ሎጋን ለካሳንድራ ሲል በወንድሟ ፕሮፌሰር ቻርልስ ቦታ ቢሆን እህቱን አይገላትም ነበር፣ በእሱም ምክንያት እንድትኖር ይፈቅድልሻለሁ ይላል። ዌድ ሄልሜቱን ሲያነሳው ካሳንድራ ወዲያውኑ ትድናለች። ካሳንድራ በድርጊቱ ተነክታ የዶክተር ስትሬንጅን ጥበብ ተጠቅማ ወደ ዌድ አጽናፈ ዓለም የሚወስድ ትልቅ የጊዜ በር ትከፍትላቸዋለች። ዌድና ሎጋን አውሬው አልዮት ሊበላቸው ጥቂት ሰከንዶች ሲቀራቸው በፍጥነት በጊዜ በር ውስጥ በመስለል ለትንሽ አምልጠው ወደ ዌድ አጽናፈ ዓለም ይገባሉ። ከኋላቸው የቀሩት ኤሌክትራ፣ ላውራ፣ ብሌድ እና ጋምቢት የካሳንድራን ፍጡራኖች በሙሉ አሸንፈው የዌድ እቅድ መስራቱን እያከበሩ እዛው ይቀራሉ። በምድር ላይ ፒተር አዲስ መኪና ለደንበኛው በመሸጥ ላይ ሳለ ዌድ እና ሎጋን ከሰማይ በድንገት ተከስክሰው መኪናዋን ያደቋታል። ፒተር ዌድን በዴድፑል ልብሱ ማየቱ ብቻ እጅግ ያስደስተዋል። እነሱ ግን ጥያቄ ከመጠየቁ በፊት በፍጥነት ወደ TVA ይሄዳሉ። በሌላ በኩል በዛ በባዶ ስፍራ ፓይሮ ሲነቃ ካሳንድራ ለምን እንደተኮሰባት ትጠይቀዋለች። ፓይሮም ፓራዶክስ የሚባል የTVA አባል አንቺን እንድገልሽና ከዛ እንደምወጣ ቃል ገብቶልኝ ነው ሲል ያምናል። ካሳንድራ በንዴት እኔንም ከዳኝ ዋጋውን ይከፍላል በማለት የዶክተር ስትሬንጅ
ኢንጂን የጊዜ በር በመክፈት ቀጥታ ወደ TVA መስሪያ ቤት ትገባለች። በዚያኑ ወቅት ፓራዶክስ ታይም ሪፐር የተሰኘውን ማሽኑ መጠናቀቁን እያረጋገጠ ሳለ ካሳንድራ ብቅ ብላ አእምሮውን ከውስጥ በመጎርጎር ማሽኑ ሙሉ አጽናፈ ዓለማትን ማጥፋት እንደሚችል ታረጋግጣለች። እኔ በዛ ምድረ በዳ በደስታ እየኖርኩ ነበር፣ አንተ ግን መጣህብኝ። አሁን ይህንን ማሽን በመጠቀም ከምድረ በዳ ውጭ ያሉ አጽናፈ ዓለማትን በሙሉ አጠፋቸዋለሁ፣ እዚያም በብቸኝነት እነግሳለሁ በማለት ፓራዶክስን ጎትታ ወደ ታችኛው ማሽን ክፍል ተወስደዋለች። ዌድና ሎጋን ማሽኑን ለማስቆም ሲሮጡ ሌዲ ዴድፑልን ጨምሮ በመቶዎች የሚቆጠሩ የዴድፑል ስብስቦች ካሳንድራን ለማገልገል መጥተው መንገዳቸውን ይዘጋሉ። በውጊያው መካከል ናይስፑል እንደ መከላከያ ጋሻ ሆኖ በጥይት ይቆስላል። ዌድ እሱን ለማዳን ቢሞክርም ናይስፑል ፈጣን የመዳን ኃይል ስለሌለው ወዲያው ይሞታል። በንዴት የተሞሉት ዌድና ሎጋን የራሳቸውን ጭንብል አድርገው ከሙሉ የዴድፑል ስብስቦች ጋር ከባድ ውጊያ ያደርጋሉ። የሁላቸውም አካል በፍጥነት ስለሚድን ውጊያው ማብቂያ የለውም ነበር። በዚያን ቅጽበት ፒተር የራሱን የዴድፑል ልብስ ለብሶ ብቅ ይላል። የሚገርመው ነገር ግን በእያንዳንዱ አጽናፈ ዓለም ውስጥ ያሉ ዴድፑሎች በሙሉ ፒተርን እጅግ አብዝተው ይወዱታል። ሁሉም የዴድፑል ስብስቦች ውጊያቸውን አቁመው ፒተርን ማቀፍና ማመስገን ይጀምራሉ። ዌድና ሎጋን ይህንን ድንቅ አጋጣሚ በመጠቀም ወዲያውኑ አልፈዋቸው ወደ ማሽኑ ዋና ክፍል ይሮጣሉ። ዌድና ሎጋን ማሽኑ ወዳለበት ክፍል ሲደርሱ ካሳንድራ ማሽኑን አንስተዋለች። ማሽኑ አጽናፈ ዓለማትን መብላት ሲጀምር የዌድ አጽናፈ ዓለምም ከጫፍ እስከ ጫፍ መፍረስ ይጀምራል። ሎጋን በንዴት ፓራዶክስን እሷን እንዴት ማስቆም እንደሚቻል ያወጣጣው ጀመር። ፓራዶክስን በፍርሃት ተውጦ ማሽኑን ማስቆም የሚቻለው የኃይል መስመሮቹን በማገናኘት ብቻ ነው። ነገር ግን ያንን ለማድረግ ወደ ማሽኑ ውስጥ የሚገባው ሰው የኃይሉ ግፊት ከፍተኛ በመሆኑ በሰከንዶች ውስጥ ሰውነቱ ተበታትኖ ይሞታል ሲል ያስጠነቅቃቸዋል። ዌድ ይህንን እንደሰማ ሎጋን ሳይደርስበት ቀድሞት በፍጥነት በሩን ዘግቶ ወደ ውስጥ ይገባል። ዌድ ሎጋን አንተ በዓለምህ ላይ የሰራኸውን ስህተት እንድታርም እፈልጋለሁ፣ የኔን ዓለም ማዳን የኔ ድርሻ ነው ሲል በሩን ይቆልፍበታል። ዌድ ሁለቱን አደገኛ የኃይል መስመሮች በእጆቹ ለመያዝ ሲሞክር ከፍተኛው የኤሌክትሪክ ኃይል አካሉን ይበታትነዋል። የዴድፑል ፈጣን የመዳን ኃይል እንኳን ከኃይሉ ግፊት ጋር ሊታገል አልቻለም። ልብሱና ቆዳው እየተላጠ ሊጠፋ ይደርሳል። ሎጋን በውጭ በኩል ሆኖ በሩን በሁለት እጆቹ በኃይል ሰብሮ በመግባት የዌድን እጅ ይይዛል። ሁለቱም እጅ ለእጅ ተያይዘው የኃይል መስመሮቹን በአንድነት ያገናኛሉ። የወልቨሪንና የዴድፑል የጥምረት ኃይል ማሽኑን ከቁጥጥር ውጭ ያደርገዋል። ማሽኑን ሙሉ በሙሉ ሲፈነዳ ካሳንድራ ኖቫ ወዲያውኑ ተበታትና ትጠፋለች። የቲቪኤ ከፍተኛ መሪዎች ሃንተር ቢ15ን ጨምረው በቦታው ይደርሳሉ። ዌድና ሎጋን ሞተዋል ሲባሉ ሁለቱም በአንድነት ብቅ አሉ። ፓራዶክስ ወንጀሉ ስለታወቀበት ወዲያውኑ በቁጥጥር ስር ይውላል። ሃንተር ቢ15 ዌድና ሎጋን ከባድ መስዋዕትነት ከፍለው አጽናፈ ዓለማትን ማዳናቸውን በማረጋገጥ የዌድ የጊዜ መስመር ሙሉ በሙሉ እንዲስተካከልና እንዳይጠፋ ታደርጋለች። ዌድ ወደ ሎጋን የጊዜ መስመር ተመልሰው የደረሰውን ጉዳት ማስተካከል ይችሉ እንደሆነ ቢጠይቅም ሃንተር ቢ15 ያ ያለፈው ታሪክ ነው፣ ያ ታሪክ ባይኖር ኖሮ ዛሬ እዚያ አትቆሙም ነበር፣ ሎጋን አሁን እውነተኛ ጀግና ነው ስትል ትመልስለታለች። ሎጋንም በበኩሉ ላውራና በምድረ በዳው የቀሩት ጓደኞቻቸው ወደ ራሳቸው ዓለም እንዲመለሱ ይጠይቃል። ቲቪኤም ጥያቄውን ትቀበላለች። በመጨረሻም ሎጋንና ላውራ በዌድ አጽናፈ ዓለም ውስጥ በሰላም መኖር ይጀምራሉ። ዌድ ሁሉንም ጓደኞቹን ቫኔሳን፣ ፒተርን፣ አለንና አዲሷን ዶክፑልን ጨምሮ በቤቱ ሰብስበው አብረው ምግብ ሲመገቡና ሲስቁ ይታያሉ። ሎጋንና ዌድ አብረው በሰላም ተቀምጠው የጓደኞቻቸውን ደስታ ሲመለከቱ ዌድና ቫኔሳም ዳግም ፍቅራቸውን ሲጀምሩ ታሪካችን በታላቅ ደስታ ይደመደማል። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ተራ ልጅ ነው ያሉት ወደ ግማሽ አሳ ግማሽ ሰው ሲቀየር የሚያሳየውን ቪዲዮ እዚህ ጋር ገብታችሁት እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።